ሄሎ ጋይስ እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። ዛሬ አብረን የምናየው ስለ ሃኒ ጌን ነው የምናየው። ስለ ሃኒ ጌን ምንድን ነው እንዴት ነው የሚሰራው? ሊንክ ሲላክላችሁ ሊንክ ካገኛችሁ ብቻ ነው ማለት ይህን አፕሊኬሽን ማስራት የምትችሉት። ዳይሬክትሊ ፕሌይ ስቶር እና አፕ ስቶር ላይ ዳይሬክትሊ አታገኙ። ሊንክ ተልኮላችሁ ከዛ ሬጂስተር ስታደርጉ ፒሲም ኢንስቶል ስታደርጉ በአፕ ስቶሪም እና በአንድሮይድም ኢንስቶል ስታደርጉ ከተላከላችሁ በኋላ ሬጂስተር ታደርጋላችሁ። ኢሜል ፓስወርድ ታስገባላችሁ። ከዛ በኋላ ሬጂስተር ታደርጋላችሁ። ከዛ በኋላ ኢንስቶል አፕሊኬሽን ይላችኋል። አፕሊኬሽን ደግሞ ኢንስቶል ታደርጋላችሁ። አፕሊኬሽኑ ኢንስቶል ከተደረገ ስልካችሁን ስክሮል ታደርጋላችሁ ወደ ታች እስከዚህ ስክሮል ታደርጉና ወደዚህ እዚህ ታደርጉና ይልክላችሁን ነገር እነሱ ከዛ ቬሪፋይ ታደርጉና አፕሊኬሽኑን ወደ ስልካችሁ ወይስ ወደ ኮምፒውተራችሁ ላይ ኢንስቶል ታደርጋላችሁ። ከዛ በኋላ እንደዚህ አይነት ማይኒንግ ይጀምራል ማለት ነው። እንደዚህ አሁን ማይን እያደረገ ነው። እነኚህ ቢስ ማለት እየተንቀሳቀሱ ማን እያደረጉ ነው። በቀን ማክሲማም እስከ 1500 ማይን ያደርጋል። 20 ሺህ ከሆነ ዊዝድሮ ማድረግ ይቻላል። 20 ሺህ $20 ነው ማለት ነው። 20 ሺህ $20 ዊዝድሮ ማድረግ ይቻላል እና ማክሲማም 15 ቀን ይፈጅበታል። ስፔሻሊ በዴስክቶፕ ወይስ በኮምፒውተር ማይን የሚታረጉ ከሆነ ከ30% የሞባይል ይበልጣል። እና ይሄን ነው የምታደርጉት። አፕሊኬሽኑ በጣም አሪፍ አፕሊኬሽን ነው። በጊዜ ስትጀምሩ ያልገባችሁን ነገር ይጠይቃችሁ። ከዛ በኋላ ስልካችሁን ብቻ ዋይፋይ የምትጠቀሙ ከሆነ ዳታ የምትጠቀሙ ከሆነ ለዚህ አፕሊኬሽን ሎ ማድረግ ብቻ ነው። ታውቃላችሁ ብዬ አስባለሁ። ከዚህ በፊት ልክ እንደ ፓይ ኔትወርክ ኮኔክት እንደምታደርገው ይህም እንደዛ ነው የምታደርጉት እና ይህን ነው አፕሊኬሽኑ። ከዛ ዊዝድሮ ካደረጋችሁ ኢንስቶል ካደረጋችሁ በኋላ የዚህ ሰውን ሪፈር ማድረግ የምትችሉ ከሆነ ቶታል ኤርኒንግ ፍሮም ሪፈራል የሚለው እንደዚህ ኮፒ እያደረጋችሁ ለማንኛውም ሰው መላክ ይቻላል እና ይሄን ነው ማድረግ የምትችሉት። ቤስት አፕሊኬሽን ነው። ስለዚህ ይህን አፕሊኬሽን አብረን እንስራ ያለው ያለውም ያልገባችሁን ነገር በመደወልም 0975267134 በመደወል ያለውን ነገር መጠየቅ ትችላላችሁ። እኔም ጋይድ አደርጋችኋለሁ። ሌላ አፕሊኬሽኖች የምትፈልጉ ከሆነ ብዙ ነገር አብረን የምናይ ይሆናል። ስለዚህ ይህን ተጠቀሙበት። አሪፍ ኦፖርቹኒቲ ነው። መልካም